እንደምትመለከቱት በዚህ ጉብ በዚህ ዝናብ እነዚህ አባቶች እባካችሁን እርዱን አግዙ እያሉ ነው ያለነው። ገልዳ ኢየሱስ ቤተክርስቲያን ነው፣ በወላይታ ሀገረ ስብከት የሚገኝ ማለት ነው። እንደምታዩቸው አባወራዎቹ እነዚህ ብቻ ናቸው። ቤተክርስቲያኒቷ እጅግ በጣም ችግር ውስጥ ያለች ቤተክርስቲያን ነች። የእኛን እገዛ ይፈልጋሉ፣ የእኛን ድጎም ይፈልጋሉ። ሌሎችም 12 ቤተክርስቲያናት አሉ አብረን የምናግዛቸው። ለነዚህ 12 ቤተክርስቲያናት ደግሞ ቋሚ የሆነ ነገር ለመስራት ታስቦ አቅም ይጠይቃል። ይሄ የምትመለከቱት ደግሞ ሁለተኛው ቤተክርስቲያን ነው። ተክለ ሃይማኖት ቤተክርስቲያን ይባላል። ይሄ ኪዳን ብቻ ነው የሚደርስበት። በእርግጥ ታቦት አልገባበትም። በጣም ጉስቁል ያለ ቤተክርስቲያን ነው። ይሄንን ደግሞ ቦታ የሰጡት አንዲት እናት ናቸው። በቪዲዮ መጨረሻ ላይ የምትመለከቷቸው እናት ነው ይሄን ቦታ የሰጡት ማለት ነው። እኚህ እናት ማለት ናቸው። ከ3 ዓመት በፊት ፕሮቴስታንት ነበሩ። ከዛ ነው ወደ ጥንቷ ኦርቶዶክስ ሃይማኖት የተመለሱት ማለት ነው። እና አግዙን እያሉ ነው። ከላይ በምናስቀምጥላችሁ አካውንት ያቅማችሁን ሁላችሁም እንድታገዙ እንማጸናለን። እዚህ ጋር እኛን ሲያዩ እጅግ በጣም ደስ ብሏቸው ነው። በጣም ደስ ብሎ